እንደ ሶሻል ሚዲያ ደግሞ የተጫወተብን ነገር የለም። እኔ እንደዛ ነው። ተጫውቶብናል። በዚህ ዘመን በዚህ ትውልድ ያለነውን ሰዎች ተጫውቶብናል ማለት ይቻላል። በጣም 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 ጊዜያችንን እየወሰደ በጣም ብዙ ሰው ማንበብ አቁሟል፣ ትቷል፣ ኮሚኒኬት አያደርግም። ሶሻል ሚዲያ ኮንትሮል አድርጓል እና እሱን ተጽዕኖውን ማራገፍ ነው የፈለግነው። ምክንያቱም አሁን ትልቁ ችግር እሱ ስለሆነ ደግሞ የሁሉ ሰው ችግር የአብዛኛው ሰው ችግር ስለሆነ እሱም ማየት አለብን እና ሶሻል ሚዲያ ጉዳቶች አሁን ፌስቡክ፣ ሁሉም ቲክቶክ፣ የተለያዩ ሶሻል ሚዲያዎች ይሄ የተጠኑ ናቸው። አንደኛው FOMO ይባላል። ፊር ኦፍ ሚሲንግ አውት ነው ይባላል። FOMO ይባላል። የተጠና ነው። ይሄ ምንድን ነው? ሰኞ ለታ ስልኳን እያየች ነው። ሰኞ ለታ ስልኳን ስታይ ቅዳሜ እዛ ጋ ግብዣ ነበረ፣ እሷ አልተጠራችም። ሰርግ ነበረ፣ እሷ የለችበትም። የሆነ ስብሰባ ነበረ፣ እሷ የለችበትም። አንድ ሌላ ፕሮግራም ነበረ፣ እሷ የለችበትም። ብዙ ፕሮግራሞች ቅዳሜና እሑድ ተደርገዋል። ሁሉም ውስጥ እሷ አልተጠራችም። ስለዚህ አሁን እኔ ተጥያለሁ የሚል ሀሳብ ይመጣባታል። እዛ ሶሻል ሚዲያ ላይ እነንትና ቤት ክርስትና ነበር፣ እነንትና ቤት ሽምግልና ነበር፣ እነንትና ጋር ሰርግ ነበር፣ እነንትና ጋር ፕሮግራም ነበር፣ እሷ የለችም፣ አልተጠራችም እዛ ጋር። ይሄ FOMO ይባላል። ፊር ኦፍ ሚሲንግ አውት ይባላል። ከፍተኛ ተጽዕኖ እያመጣ ሰዎች ላይ ያለ ጉዳይ ነው። እኔ እንዴት የለሁም እዚህ ሁሉ ፕሮግራም ተደርጓል እኔ የለሁበትም የሚል ነው። ሁለተኛው ችግር ሎ ሰልፍ ስቲም፣ በራስ መተማመንን በጣም ይጎዳል። ቦዲ ኢሜጅን፣ ስለ ራስሽ ያለሽን አመለካከት፣ ስለ ራስሽ ውበት ያለሽን አመለካከት ይጎዳል። ለራስ ያለንን ክብር፣ ለራስ ያለንን መተማመን ይጎዳል። ለምን? እዛ ላይ የምናያቸው ሰዎች እንደምንም ብለው ተሟሙተው አምሮባቸው የሚመጡ ሰዎች ከነሱ ጋር ነው ራሷን የምታወዳድረው። ራሷን ከእሷ ጋር ስታወዳድር የበታችነት ስሜት ይሰማታል። እነሱ እኮ እንደዚህ ናቸው፣ እነሱ ስንት ነገር አድርገው ነው የመጡት። ስለዚህ ለራሷ ያለትን ክብር፣ ሰልፍ ኮንፊደንስ በጣም ይቀንሳል። ደግሞ እኮ እነሱ ለአንድ ቀን እኮ እንደዛ የዘነጡት፣ ግን አንቺ ኖርማል ህይወታቸው ይመስልሻል። ከዛ ኖርማል ህይወታቸው ይመስለናል። እንዳልሽው ከቅርብ ካሉ ሰዎች ጋር መተያየት እንኳን ይሻላል። ግን ሚዲያ ላይ ካሉ ሰዎች ጋር ራሳቸውን እያስተያዩ፣ ይሄ ዩኒቨርሳል ሁሉም ሀገር ያለ ችግር ነው። እኔ አላምርም፣ እነሱን ያቸው፣ እኔ ግን አላምርም የማለት ሀሳብ ይመጣባቸዋል። ከዛ ሶስተኛው ሶሻል አይዞሌሽን ነው። ብቸኝነትን ይፈጥራል። ቤተሰብ ውስጥ ሰው ኮሚኒኬት አያደርግም። ወንድምና እህት አይነጋገሩም፣ ከእናት ጋር አይነጋገሩም። ይህም ደግሞ ሌላ ችግር ነው። ዝም ተባብለው ሁሉም ስልኩ ላይ ሆኖ በቃ መነጋገር አይፈልግም። ስለዚህ አይሶሌት ያደርጋል። አራተኛው ኦቨር ሼሪንግ የሚባለው ነው። ማለት የሰዎችን ፕራይቬሲ ይነሳል። እና ኦቨር ሼሪንግ ሚስጥራችን አሁን አንዳንዴም በጣም የሚከብድ ነገር ነው። ሰዎች አውጥተው የሚያስቀምጡት የራሳቸው የቤተሰብ ሚስጥር ፈቅደው የሚያወጡት አሉ፣ ወይ ደግሞ ሌላዎች የሚያወጡባቸው አሉ። እንደሱ አለ። አምስተኛው ያው ሱስ ያስይዛል። በተለይ አሁን ቲክቶክ አይደል? በጣም ዶክተር፣ በጣም አሁን ላይ ቀኑን ሙሉ ሌሊቱን ሙሉ ስልካቸው ላይ ቁጭ ብለው የሚውሉና የሚያድሩ ሰዎች ቢቆጠር ወይም ቢጠና በጣም በርካታ ናቸው። በጣም ብዙ። ለዚህ ነው ቁጥር 1 ላይ መራገፍ አለበት ብዬ ያልኩት። አንዱ ይሄ በጣም ብዙ ሰዎችን አፌክት ስላለ ሱስ ነው። አይ ቲንክ ከሲጋራም ከምንም በላይ የበለጠ ሱስ ሳይሆን አይቀርም። አሁን ሌላው 6ኛው ስሊፕ ዴፕሪቬሽን ነው። እንቅልፍ ማጣት። በጣም ያመሻሉ። ቲክቶክ እያዩ እያዩ በጣም ያመሻሉ፣ እንቅልፍ አይተኙም። 7ኛው ፕሮዳክቲቭ፣ ጥናትን ማጥናት ያለባቸው ተማሪዎች አያጠኑም። ስራ መስራት ያለባቸው ሰዎች አይሰሩም። ይህም ደግሞ የተጠና ነው። ሬዲዩስ ፕሮዳክቲቪቲ አለ። 8ኛው ያው ሚስ ኢንፎርሜሽን፣ የውሸት ዜናዎች በጣም ይሰራጫሉ። ስለ ብዙዎቻችን እኮ ትሰሚያለሽ፣ ስለ ራስሽ ዜና በጣም ብዙ ትሰሚያለሽ። እሱ ነው። 9ኛው ሳይበር ቡሊንግ የሚባለው። ሳይበር ቡሊንግ ሃራስመንት ምንድነው? በማስ ሚዲያ በዚህ አይነት በሶሻል ሚዲያ ያሉ ስድቦች፣ ማንቋሸሾች፣ በጣም ብዙ ስድብ አለ፣ ብዙ ማንቋሸሽ አለ። ይህ አፌክት የሚያደርጋቸው ሰዎች አሉ።
ዲፕሬስ የሚያደርጋቸው ሰዎች አሉ። ስለዚህ ቡሊንግ የሚባለው በተለይ ወጣቶች መቋቋም ይቸግራል። አንድ ፎቶ ለጥፈው ከ60 ስድብ ሲጻፍ ካነበቡ ያንን በጣም ይጎዳቸዋል። 10ኛውና በጣም ኢምፖርታንቱ ሜንታል ኢልነስ እያመጣ ነው። ሶሻል ሚዲያ የአእምሮ ህመም እያመጣ ነው። በአሁኑ ሰዓት እያመጣ ነው። በተለይ ዲፕሬሽን፣ ድብርት፣ ትላልቅ የዲፕሬሽን ችግሮችን እያመጣ ነው። አንዛይቲ ኒውሮስ የሚባለው የጭንቀት በሽታን እያመጣ ነው እና አሁን ብዙ የአእምሮ ችግሮች ከሶሻል ሚዲያ ጋር እየተያያዙ ነው። እና እንዴት ነው አሁን ዶክተር፣ ይሄ እንደው ወሳኝ ሀሳብ ስለሆነ ሰዎች ሶሻል ሚዲያን የተወሰነ ይጠቅማልም ካልን መጠቀምም ካለብን ግን ደግሞ ያለውን እኚህን ተጽዕኖዎች ተጠቂ ላለመሆን ምንድን ነው መደረግ ያለበት? ሰዎች ምን ያድርጉ? አሁን በተለይ ሱስ ነው ካልን ከባድ ነው ሱስን በቀላሉ መተውና ምን ብናደርግ መልካም ነው? ልታይ ከገባሽ አሁን በተለይ ቲክቶክ አይደል ብዙ ኮንትሮል የሚያደርገው። ሰዓት ይዘሽ ግቢ፣ 10 ደቂቃ ነው የማየው ብለሽ ግቢ። ከዛ የእውነትም 10 ደቂቃዋን ስጨርሽ አቁሚ። ብልዘ 1 ሰዓት 2 ሰዓት 3 ሰዓት ቁጭ ብለው 4 ሰዓት የሚያሳልፉ ሰዎች አሉ። እና ሰዓት ይዞ መግባት ያስፈልጋል። ሁለተኛ ቤተሰብ ውስጥ ምሳሌ መሆን። አሁን የኔ ልጆች ምሳሌ ልንገርሽ። ትልቋ ልጄ አሜን ስትደውይላት እንኳን ስልኳን ፈልጋ ነው የምታገኘው። አሁን ቢሮ ሆኜ ስደውላት አታነሽም ስላት ስልኬን እኮ የቱ ጋር እንዳረኩት እኮ። ለምን ሺ ዳዝንት ኬር፣ አትጠቀሙ። ለምንድን ነው አትጠቀመው? እኔ ስጠቀም አታየኝም። እኔ አቀርቅሬ ብታየኝስ ማታ ወይም እነሱ ጋር ሆኜ ልክ ነሽ እሺ እንዴት ነበር ትምህርት ምናምን ብልስ እሷም እንደዛው ነው የምትለው። ዩቲዩብ ጋር ትገባለች፣ መንፈሳዊ ነገር ትወዳለች፣ እሱን ትማራለች፣ ለትምህርት የሚጠቅማትን ትወስዳለች። ከዛ ውጭ አታውቀውም፣ አትፈልገውም። እኔ ከልክያት አይደለም፣ እኔ ስለማላረግም። ስለዚህ ቤት ውስጥ ምሳሌ መሆን አለ። ሁለተኛም ስፔሲፊክ እንደዚች የምትፈልጋቸው ነገሮች አሉ፣ እነሱን ታያለች። ከዛ በኋላ ጥናቷ ላይ ነች። እና ቤት ውስጥ ምሳሌ መሆን፣ አባት ካቀረቀረ ስልኩ ላይ፣ እናት ካቀረቀረች ስልኳ ላይ ልጆቹን ሊከለክሉ አይችሉም። እና ምሳሌ መሆን ያስፈልጋል። ተጽዕኖውን እናራግፈው። በእኔ ላይ አትሰለጥንም እንበለው። እንጠቀማለን፣ ሁላችንም እኮ እንጠቀማለን። ግን አንዳንድ ጊዜ እኔ ትንሽ ጊዜን ይዘኝና ከዛ ወዲያው ነቃለሁ። በኋላ እኔ በዚህ ሁሉ ትምህርት፣ በዚህ ሁሉ ንባብ፣ በዚህ ሁሉ ማቹሪቲ ሊቆጣጠረኝ ከሞከረ፣ ጊዜን ሊወስድብኝ ከሞከረ ወጣቱማ እንዴት ሆኗል ብዬ አስባለሁ። በጣም እና ይሄንን ተጽዕኖ ከላያችን ላይ ካላራገፍን ትልቅ ችግር ውስጥ ነው የምንገባው። የአእምሮም ችግር እያመጣ ስለሆነ ማራገፍ አለብን ብዬ አምናለሁ።